ሰላም እንዴት ናችሁ? በእርግዝና ወቅት የሚያጋጥም የማቅለሽለሽና የማስመለስ ስሜትን በቤቱ ውስጥ ለማስታገስ የሚጠቅሙ 3 መፍትሄዎችን እነግራችኋለሁ። አብራችሁኝ ቆዩ። የመጀመሪያው የአመጋገብ ስርዓትን መቀየር ነው። ይህም አነስ አድርጎ ምግብን በተደጋጋሚ ጊዜ መመገብ፣ ከወትሮ ከምናውቀው በቀን 3ቴ ከመመገብ ይልቅ ምግብን በየ2 እስከ 3 ሰዓት ልዩነት የረሃብ ስሜት ሳይሰማ መውሰድ የማቅለሽለሽና የማስመለስ ስሜትን ለመቀነስ አስፈላጊ ነው። ይህም የሆነበት ምክንያት ምግብ መመገብ ያለባችሁ የረሃብ ስሜት ሳይሰማችሁ ነው። የረሃብ ስሜት ካለ ጨጓራችሁ አሲድ እንዲረጭ ያደርጋል። ይህም ደግሞ እዚህ ደረት አካባቢ በማቃጠል የማቅለሽለሽን ስሜት ሊያባብስም ይችላል። እንዲሁም በአንድ ጊዜ ከፍ ያለ መጠን ምግብን መውሰድም ጨጓራ አካባቢ ያለመመቸት እና ዲስኮምፈርት በመፍጠር የማቅለሽለሽና የማስመለስ ስሜትን ያባብሳል ማለት ነው። ሁለተኛው መፍትሄ የምትመገቡትን ምግቦች መምረጥ ያስፈልጋል። ለመፈጨት ቀላል የሆኑ የማይከብዱ ምግቦች ቢሆኑ ይመረጣል። ከነዚህም ውስጥ ቅባት ያልበዛባቸው፣ በጣም ጣፋጭ ያልሆኑ፣ የማያቃጥሉ፣ በጣም ቅመምም ያልዳበሩ ቢሆኑ ይመረጣል። ይህም ጨጓራ አካባቢ ያለውን ዲስኮምፈርት ለመቀነስ ይረዳል። እንዲሁም በእርግዝና ቆይታችሁ ጊዜ የሚመቻችሁን ምግብ ማርክ አድርጎ ለይቶ ማወቅ እና እሱ ላይ ማዘውተርም አንደኛው መፍትሄ ነው። ሶስተኛው ከምግብ በኋላ አፍን በንጹህ ውሃ ማጠብ ወይም ደግሞ መቦረሽ ከምግብ በኋላ የሚያጋጥም ማቅለሽለሽና ማስመለስ ስሜትን ለመቀነስ ይረዳል ማለት ነው። አመሰግናለሁ።